ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በአማራና በትግራይ ክልል ይገባኛል ውዝግብ ባለበት የራያ አካባቢ እገታ፣ ዝርፊያና ግድያ እየተስፋፋ መሆኑንና ወጣቶችን አስገድዶ ለውትድርና መመልመልም እየተበራከተ እንደመጣ መሰማቱ፣ በአንድ ቀን ውስጥ ብቻ ከ1600 በላይ ሰላማዊ ሰዎች ከሱዳን ኮርዶፋን ግዛት እንደሸሹ የተባበሩት መንግስታት ድርጅት ማስታወቁን፣ ነጻነታችንን ካረጋገጥን 5 ዓመት ሞላን ሲሉ የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ እሸተ ደምለው መናገራቸውን፣ ሱዳንና ኤርትራ ግንኙነታቸውን ለማጠናከርና የፖለቲካ እንዲሁም የጸጥታ ትብብራቸውን ማጎልበት ላይ ያተኮረ ውይይት ማካሄዳቸውን፣ በማርበርግ ቫይረስ ተይዛ በሕክምና ላይ የነበረች የ15 ዓመት ታዳጊ ከበሽታው በማገገም ወደ ቤቷ እንደተመለሰች መሰማቱ፣ የእስራኤልና ፍልስጤም ግጭት እንዲያበቃ የሁለት ሀገር የመፍትሄ ሀሳብ ተግባራዊ እንዲሆን የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መጠየቃቸውን፣ እንዲሁም አራት አይናው ታላቁ አባት መልአከ ገነት አምደ ብርሃን የኔታ ይባቤ በላይ ትናንት ምሽት ማረፋቸውን ቤተክርስቲያኗ ገልጻለች። አሟሟታቸውን አስመልክቶም የተለያዩ መረጃዎች እየወጡ ነው። የሰሜን ጎጃም ሀገረ ስብከት የስኳር ህመም በፊት አለባቸው፣ ነገር ግን አሞኝም ብለው ከጉባኤ አልወረዱም። ከተኙ በኋላ ነው ገዳማውያን ምን ሆኑ ሲሏቸው ማውራት አልቻሉም የሚል ምላሽ እንደሰጡ የተገለጸው። በሰሜን ጎጃም ሀገረ ስብከት ክብረ ደናግል ናዳ ቅድስት ማርያም ገዳም አበምኔት የሆኑት የአራቱ ጉባኤያት መምህር መልአከ ገነት አምደ ብርሃን የኔታ ይባቤ በላይ ማረፋቸውንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ረፋድ ላይ ገልጻለች። የኔታ ይባቤ በላይ ከወራት በፊት ታስረው እንደነበርም አይዘነጋም። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በሰሜን ጎጃም ሀገረ ስብከት ክብረ ደናግል ናዳ ቅድስት ማርያም ገዳም አበምኔት የአራቱ ጉባኤያት መምህር መልአከ ገነት አምደ ብርሃን የኔታ ይባቤ ማረፋቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ረፋድ ላይ ገልጻለች። የቤተክርስቲያኗ የሕዝብ ግንኙነት መምሪያ ኃላፊ መልአከ ሰላም ሰለሞን ቶልቻ በሰጡት ቃል አራት አይናው ታላቁ አባት መልአከ ገነት አምደ ብርሃን የኔታ ይባቤ በላይ ትናንት ምሽት ለዛሬ ሌሊት አጥቢያ አረፈዋል ሲሉ ተናግረዋል። ቀብራቸውን ብፁዓን አባቶች፣ ታላላቅ መምህራንና የኔታ ተማሪዎች በሚገኙበት ነገ ከቀኑ 8 ሰዓት ሲያገለግሉበት በነበረው ገዳም እንደሚፈጸም የሰሜን ጎጃም ሀገረ ስብከት ለቤተ ክርስቲያኗ ማሳወቁን ተናግረዋል። የኔታ በርካታ ስራዎች አሏቸው። ታዋቂ የአራቱ ጉባኤያት መምህር ናቸው። በተለይም በመንፈሳዊ አባትነታቸው በርካታ ደቀ መዛሙርትና ተማሪዎችን ያፈሩ ታላቅ አባት ናቸው ያሉት ኃላፊው ዝርዝር ስራቸውን ሀገረ ስብከቱ በቀጣይ እንደሚያሳውቅ አስረድተዋል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ሊቃውንት፣ ብዙ ጳጳሳት፣ በርካታ አባቶች ያፈሩ አባት ናቸው። በርካታ በጎ ትሩፋቶቻቸውን መረጃዎችን አስደግፈንም በቀጣይ ይተነተናል ሲሉም ተናግረዋል። የኔታ የሞቱት በህመም ምክንያት ነው ወይስ የተለየ ምክንያት አለ በሚል ለቀረበላቸው ጥያቄም ኃላፊው የኔታ እድሜያቸው ብዙ የገፋ አይደለም፣ ነገር ግን ፈጣሪ ነው የወሰዳቸው፣ የጠነከረ በሽታም አልነበረባቸውም ሲሉ መልሰዋል። ተማሪዎቻቸውም ቤተሰቦቻቸውም እንደነገሩን አልታመሙም፣ ከዚህ በፊትም ጉባኤውን ሰው ተኩን ያልቆይም የሚል ሀሳብ ያቀርቡ ነበር፣ ህመም የለባቸውም፣ ተናግረው ነው ያረፉ፣ ትናንትም ይባርኩ ነበር፣ ጉባኤ ላይ እንደ ጉንፋን ድካም ካልሆነ በስተቀር የጠና ህመም የለባቸውም ሲሉም ተናግረዋል። የኔታ ወላዲ አላፍ ናቸው። ስራዎቻቸው የሚቀጥሉ ናቸው። ሰው ሞተ የሚባለው ስሙ በስራው ሊነሳ የማይችል ሲሆን ነው። የኔታ በርካታ ደቀ መዛሙርትና ሊቃውንትን ያፈሩ አባት ስለሆኑና በቤተ ክርስቲያኗ ለዘመናት ስለሚጠሩ አልሞቱም፣ ህያው ናቸው። ስማቸው ከመቃብር በላይ ህያው ነው ብለዋል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ አባት ነው ያጣ ነው። ከትምህርታቸው፣ ከእውቀታቸው፣ ከአገልግሎታቸውን ባሻገር በመንፈሳዊ ህይወታቸው የተለዩ አባት ነበሩ። እንደ ቤተ ክርስቲያን ትልቅ ሀዘን ነው የገጠመን፣ ነገር ግን እግዚአብሔር ዓላማ አለው፣ ከዚህ ዓለም ድካም ነው ያረፉት ሲሉም ተናግረዋል። የሰሜን ጎጃም ሀገረ ስብከት ዋና ስራ አስኪያጅ መልአከ ገነት አምደ ሃይማኖት ፈጠነ የኔታ ይባቤ የተለየ ህመም አላመማቸውም፣ ስኳር በሽታ ነበርባቸው። ትናንት ቤተክርስቲያን ላይ ሲባርኩ ልጆቻቸውን ሲመክሩ ቆይተዋል። ማታተኙ በዚያው አረፉ። ሰው ክፉ ነገር አድርሶባቸው አይደለም። ሚዲያዎች በወቅታዊ ጉዳይ ነው ብለው ይጠይቁኛል፣ ነገር ግን በመንግስትም ሆነ በጫካ ባሉ ታጣቂዎች የደረሰባቸው ነገር የለም ሲሉም ተናግረዋል። ከዚህ በፊት አስረው እንደነበር ያስታወሱት ዋና ስራ አስኪያጁ ታሰሩ፣ መንግስት ጋር ተነጋገርን፣ ከእስር ተለቀቁ፣ ከዚያ ውጭ
መንግስትም ሌላውም ያደረሰባቸው ተጽዕኖ የለም ሲሉም ተናግረዋል። ጉባኤያቸውን እያስተማሩ ነው የነበረው እስከ ትናንቷ ዕለት ድረስ ደህና ነበሩም ብለዋል። ምናልባት ከስኳር በሽታው ጋር በተገናኘ የጠና ህመም ኖሮባቸው አመመኝ ብለው ነበሩ የሚል ጥያቄም ለኃላፊው ቀርቦላቸው ነበር። ኃላፊው ሲመልሱ የስኳር ህመም በፊትም አለባቸው፣ ነገር ግን አሞኝም ብለው ከጉባኤ አልወረዱም። ከተኙ በኋላ ነው ገዳማውያኑ ምን ነው ሲሏቸው ማውራት አልቻሉም ነው ያሉን ሲሉም መልሰዋል። ወደ ቀጣዩ መረጃችን ስናልፍ ነጻነታችንን ካረጋገጥን 5 ዓመት ሞላን ሲሉ አቶ አሸተ ደምለው ተናግረዋል። በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ምስረታ 5ኛ ዓመት በዛሬው ዕለት መከበሩን የዞኑ ኮሚኒኬሽን አስታውቋል። በሰቲት ሁመራ ከተማ በተከናወነው በዓል ላይ ንግግር ያደረጉት የዞኑ ዋና አስተዳዳሪ አቶ አሸተ ደምለው አስተዳደራዊ የምስረታ በዓላችንን ስናከብር እልፍ አላፍ ወገኖቻችን የከፈሉትን ውድ ህይወታቸውን በማስታወስ ነው በማለት የተናገሩ ሲሆን የወልቃይት ህዝብ በርስቱ ለዘመናት ሲገደልና ሲፈናቀል መቆየቱን አውስተዋል። ጨምሮም ይሄን አረመናዊ ተግባር የፈጸመው የህወሓት ቡድን በተባበረ ክንድ ላይ መለስ ተከዜን ተሻግሮ እንዲሄድ ሆኗል ሲሉ ተናግረዋል። የወልቃይት ህዝብ ነጻነቱን ካረጋገጠ 5 ዓመት ሞልቶታል ሲሉም መናገራቸውን ኮሚኒኬሽኑ ባሰራጨው መረጃ አስታውቋል። በሌላ በኩል ያልተቋረጠ የትውልድ ቅብብሎች ትግል የዛሬውን ነጻነት ቀን አጎናጽፎናል ያሉት ደግሞ የዞኑ ምክትል አስተዳዳሪና የሰላምና የጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ናቸው። ኮሎኔል ደመቀ በዛሬው በዓል ላይ ጨምሮ ሲናገሩ የወልቃይት ጠገዴ ህዝብ ማንነቱ የታገለ ነው። የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ህገ መንግስቱን መሰረት በማድረግ አማራዊ ማንነቱን ለማስመለስ በአስቸጋሪ ጊዜ በመተባበር ጥያቄውን በማቅረብ እውነትን የያዘ በመሆኑ አሸናፊ ሆኗል በማለትም ተናግረዋል። ወደ ቀጣዩ መረጃችን ስናልፍ በአማራና በትግራይ ክልል ይገባኛል ውዝግብ ባለበት የራያ አካባቢ እገታ፣ ዝርፊያና ግድያ እየተስፋፋ መሆኑንና ወጣቶችን አስገድዶ ለውትድርና መመልመልም እየተበራከተ መምጣቱ ዋዜማ አሰባሰብኩት ካለው መረጃ አረጋግጫለሁ ሲል ዘግቧል። ዋዜማ ከአካባቢው ነዋሪዎች ከተጎጂዎችና ቤተሰቦቻቸው አሰባሰብኩት ባለው መረጃ በተለይ በራያ 5 ወረዳዎች ሰዎችን አግቶ ማስለቀቂያ ገንዘብ መጠየቅ፣ ታዳጊዎችን ጨምሮ ዜጎችን አስገድዶ በማገት የታጣቂ ቡድን አባላት እንዲሆኑ መመልመል እየተስፋፋ መጥቷል። ይህ እገታ፣ ዘረፋና ግድያ ማንነትንና የፖለቲካ አመለካከትን መሰረት አድርጎ ጭምር የሚካሄድ በመሆኑ ፖለቲካው ለወንጀል ድርጊት ሽፋን ለመሆኑ ምስክር ነው ሲሉም ወንድማቸውን 600 ሺህ ብር ከፍለው ከእገታ ያስለቀቁና በውጭ ሀገር የሚኖሩ እማኞች ተናግረዋል። እንደየአካባቢው ቢለያይም በዚህ ድርጊት በዋናነት የትግራይ ጊዜያዊ አስተዳደር ጸጥታ አባላት ነን በሚሉ ታጣቂዎች የሚፈጸም ሲሆን የአማራ ፋኖ ታጣቂ ናቸው የተባሉ ቡድኖችም በድርጊቱ ውስጥ ተሳታፊ መሆናቸውን እንደሚያውቁ ነዋሪዎች ይናገራሉ። እየተስፋፋ የመጣው ህገወጥ ለተራ ዘራፊና ቀማኛ ምቹ በመሆኑ የወንጀሉ ተሳታፊዎችን በእርግጠኝነት ለመለየት አደናጋሪ መሆኑን አንድ የአላማጣ ከተማ መምህር ስለ ጉዳዩ ምስክርነት ሰጥቷል። ግድያና እገታ በተደጋጋሚ በሚፈጸምባት ራያ አላማጣ ከተማ ባለፈው ሳምንት 2 ወጣቶች በተከታታይ ተገድለዋል። አንድ ማንነቱ ያልታወቀ ወጣት ህዳር 13 ቀን 2018 ዓ.ም በአላማጣ ከተማ ገበያ አካባቢ ተገድሎ የተገኘ ሲሆን በተመሳሳይ ህዳር 15 ቀን 2018 ዓ.ም አብዲ መኮንን የተባለ ወጣት ተገድሏል። በአማራ ክልል በኩል የተቋቋመው አስተዳደር ከመፍረሱ በፊት የአማራ ፖሊስ አባል የነበረው አብዲ የተገደለው በዕለቱ ከምሽቱ 2 ሰዓት ገደማ የትግራይ ጊዜያዊ አስተዳደር ታጣቂዎች ናቸው በተባሉ ግለሰቦች በጩቤ ተወግቶ መሆኑን ባልደረቦቹ ተናግረዋል። ከግድያው በተጨማሪ አንድ የሃይማኖት አባትን ጨምሮ በርካቶች በታጣቂዎች መታገታቸውን ነዋሪዎቹ ገልጸዋል። ቀሲስ ናየው ደርበው የተባሉ የአቦ ገብረ መንፈስ ቅዱስ ቤተክርስቲያን አስተዳዳሪ ህዳር 18 ቀን 2018 ዓ.ም ከኮረም ከተማ በምሽት በታጣቂዎች ታፍነው መወሰዳቸውንም የከተማዋ ነዋሪዎች ተናግረዋል። ታጣቂዎች ያፈኗቸውን የሃይማኖት አባትና ወጣቶችን ለመልቀቅ እስከ 1 ሚሊዮን ብር እንደሚጠይቁ ምንጮቹ ገልጸዋል። በፖለቲካ አመለካከትና ለገንዘብ የሚታፈኑ ሰዎች አካላዊ ድብደባ እንደሚፈጸምባቸው ከዚህ ቀደም ታግተው የነበሩ ግለሰቦች ተናግረዋል። ባለፈው 1 ወር ገደማ ውስጥ በትግራይ ጊዜያዊ መንግስት ታጣቂዎች ከታፈኑ የሃይማኖት አባቶች መካከል ከ1 ዓመት በፊት እንደ አዲስ የተቋቋመው የራያ ሀገረ ስብከት ሂሳብ ሹም መምህር አረጋዊና አያሌው፣ የቅልሻ ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ ሊቀ ስዩማን ቀሲስ ካሳይ መረሳ፣ የራያ አላማጣ ቤተ ክህነት ጽሕፈት ቤት ኃላፊ መርጌታ የማነ ብርሃን ታፈስና ሌሎቹ ወጣቶችም ይገኙበታል። ከፖለቲካ አመለካከት ልዩነት በተጨማሪ ከገጠር እስከ ከተማ ገንዘብ ያላቸው ሰዎች በየጊዜው በታጣቂዎች እንደሚታገቱም ነዋሪዎቹ ተናግረዋል። አንድ የአካባቢው ነዋሪ በአካባቢው ያለውን ሁኔታ አቅሙ ደህና የሆነ ሰውን ከተገኘ ይታፍናል ሲሉ ገልጸውታል። አንድ የራያ አካባቢ ነጋዴ ልጆቹንና ሚስቱን የህወሓት ታጣቂዎች ናቸው ያላቸው ኃይሎች ለማገት ሙከራ ካደረጉበት በኋላ ቤተሰቡን ይዞ አዲስ አበባ ለመግባት መገደዱን ተናግሯል። አንድ
የአላማጣ ከተማ ነዋሪ ናት። የታገተ ልጃቸውን ለማስለቀቅ የአንገትና የግንባር ወርቃቸውን ሽጠው ለታጣቂዎች 400 ሺህ ብር ከፍለው ማስለቀቃቸውን ይናገራሉ። እጃቸው ላይ ገንዘብ የሌላቸው ቤተሰቦቻቸው የታገቱባቸውን ሰዎች ለማስለቀቅ መሬት ከመሸጥ እስከ እርጥባን እስከተባለ አደባባይ ልመና ደርሰዋል። የትግራይ ጊዜያዊ መንግስት ታጣቂዎች ከዚህ ቀደምም በፖለቲካ አመለካከት ላይ የተመሰረተ እስር ሲፈጽሙ የነበረ ቢሆንም የማስለቀቂያ ገንዘብ መጠየቅ የጀመሩት ከቅርብ ጊዜያት ወዲህ ነው ብለዋል። የሃይማኖት አባቶችን ጨምሮ ግድያና እገታ በተደጋጋሚ የሚፈጸመው አላማጣ፣ ኮረም፣ ዛታ፣ ኦፍላና ዘቦ ባሉ የራያ ወረዳዎች ውስጥ ነው። ከእገታ ድብደባና ንብረት ዘረፋ በተጨማሪ በአንዳንድ የገጠር አካባቢዎች ወጣቶችን በግዳጅ ለወታደራዊ ስልጠና የመመልመል እንቅስቃሴ እየተደረገ መሆኑን ነዋሪዎቹ ጠቁመዋል። የአሁኑ ወቅት በአወዛጋቢ የራያ አካባቢዎች በስፋት የሚንቀሳቀሱት የትግራይ ጊዜያዊ መንግስት ታጣቂዎች በገጠር መንደሮች ወጣቶችን ለወታደራዊ ስልጠና ለመመልመል እንደሚንቀሳቀሱ ምንጮች ገልጸዋል። አንድ የአካባቢው ነዋሪ በገጠር አካባቢዎች ወዛደሮች ለስራ ይፈለጋሉ ብሎ ከወሰዷቸው በኋላ ወደ ስልጠና ያስገቧቸዋል ብለዋል። የፋኖ ታጣቂዎች አልፎ አልፎ በሚንቀሳቀሱባቸው ውስን የገጠር አካባቢዎች ላይ ወጣቶች እንዲቀላቅሏቸው እኛ እየታገልን እናንተ ምን ትሰራላችሁ በሚል ጫና እንደሚፈጥሩ ምንጮች ገልጸዋል። ምንም እንኳን በሚንቀሳቀሱባቸው ውስን ቦታዎች ላይ ማህበረሰቡን እየሰበሰቡ ድጋፍ እንዲሰጣቸው ቢጠይቁም እስካሁን የግዳጅ ምልመላ እንዳልገጠማቸው ነዋሪዎቹ ጠቁመዋል። የትግራይ ጊዜያዊ መንግስት ታጣቂዎች በአማራ ክልል በኩል በተሰየመው አስተዳደርና በአካባቢው ኮማንድ ፖስት ስር የሚመሩ መንግስታዊ ተቋማትን በኃይል እየተቆጣጠሩ ነው ተብሏል። ባለፉት 2 ሳምንታት ውስጥ የስራ ኃላፊዎችን በዛቻና ማስፈራሪያ እንዲለቁ በማድረግ የጤና የውሃና ትራንስፖርት ተቋማትን መቆጣጠራቸው ተሰምተዋል። የትግራይ ጊዜያዊ መንግስት ታጣቂዎች ግድያ፣ እገታ፣ ዘረፋና የተቋማት ኃላፊዎችን በጫና ስራ የሚያስለቅቁባቸው አካባቢዎች የፌዴራል መንግስት ያሰማራው ኮማንድ ፖስት መኖሩም ይታወቃል ነው የተባለው። ይሁን እንጂ ኮማንድ ፖስቱ ግጭት እንዳይፈጠር በሚል የትግራይ ኃይሎችን እንቅስቃሴ ማስቆም አለመቻሉን ለጉዳዩ ቅርበት ያላቸው አንድ የአካባቢ ባለስልጣን ተናግረዋል። በአወዛጋቢ የራያ አካባቢዎች በተለይም በአላማጣ ከተማ በተደጋጋሚ ግድያዎች መፈጸማቸው ይታወሳል። በአወዛጋቢ የራያ አካባቢዎች የፌዴራል መንግስት ያሰማራው ኮማንድ ፖስት ለቆ እንዲወጣ ህወሓት ህዳር 17 ቀን 2018 ዓ.ም በሰጠው መግለጫ ጠይቀዋል። ህወሓት ኮማንድ ፖስቱ አወዛጋቢ የራያ አካባቢዎችን ለቆ እንዲወጣ ይጠይቀው ለ6 ወር ጊዜ ገደብ ተሰጥቶ ከ3 ዓመት በላይ መቆየቱ አግባብነት የለውም በሚል እንደነበርም አይዘነጋም። ወደ ቀጣዩ መረጃችን ስናልፍ በአንድ ቀን ውስጥ ብቻ ከ1600 በላይ ሰላማዊ ሰዎች ከሱዳን ኮርዶፋን ግዛት እንደሸሹ የተባበሩት መንግስታት ድርጅት አስታውቋል። የሱዳን ፈጥኖ ደራሽ ኃይል ጥቃቶች መጨመራቸውና የጸጥታ ጦት እየተባባሰ መምጣቱን ተከትሎ ከአንድ ቀን ባነሰ ጊዜ ውስጥ ከ1600 በላይ ሱዳናውያን በደቡብ ኮርዶፋን ግዛት ከምትገኘው ከርታላ ከተማ መሸሻቸውን የተባበሩት መንግስታት የስደተኞች ድርጅት አስታውቋል። ተቋሙ ትናንት እሁድ ዕለት እንዳስታውቀው የሱዳን ፈጥኖ ደራሽ ኃይል በሚፈጽማቸው ጥቃቶች የጸጥታ ሁኔታው መባባሱን ተከትሎ 1625 ሰዎች ህዳር 19 ቀን 2018 ዓ.ም ከከርታላ ከተማ ለቀው ወጥተዋል። ተፈናቃዮቹ በዳላሚ አካባቢ በሚገኙ የተበተኑ ቦታዎች የሸሹ ሲሆን በአካባቢው ያለው ሁኔታ አሁንም ቢሆን የሰላም እጦት ያለበት መሆኑን የተባበሩት መንግስታት ድርጅት አስጠንቅቋል። የሱዳን ጦር ከእሁድ ዕለት ቀደም ብሎ የሱዳን ፈጥኖ ደራሽ ኃይልና ከአጋሩ የሱዳን ህዝቦች ነጻነት ንቅናቄ ጋር ግጭት ውስጥ መግባቱን ተከትሎ በደቡባዊ ኮርዶፋን የሚገኘውን የአባሲያ ታጋሊን ምዕራባዊ ክፍሎች በቁጥጥሩ ስር መዋሉን አናዶሉ የዜና ወኪል ምንጮችን ጠቅሶ ዘግቧል። የሱዳን ጦር አርብና ቅዳሜ ዕለት በግዛት ውስጥ በምትገኘው ከርታላ የነበረውን የፈጥኖ ደራሽ ኃይሉን ጥቃት መከላከል መቻሉም ተመላክቷል። ወደ ቀጣዩ መረጃችን ስናልፍ ሱዳንና ኤርትራ ግንኙነታቸውን ለማጠናከርና የፖለቲካ እንዲሁም የጸጥታ ትብብራቸውን ማጎልበት ላይ ያተኮረ ውይይት አካሂደዋል። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን ቅዳሜ ዕለት በምስራቃዊቷ የፖርት ሱዳን ከተማ ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር ተገናኝተው በሁለቱ ሀገራት መካከል የሁለትዮሽ ግንኙነቶችን ለማጠናከር እንዲሁም የፖለቲካና የጸጥታ ትብብርን ለማሳደግ በሚቻልባቸው መንገዶች ላይ ተወያይተዋል። መሪዎቹ በውይይታቸው በቀጠናዊ ጉዳዮችና አካባቢያዊ መረጋጋትን ለመደገፍ በሚቻልባቸው መንገዶች ላይ ሀሳብ ከመለዋወጣቸው በተጨማሪ የጸጥታ፣ የኢኮኖሚና የንግድ ግንኙነትን ጨምሮ በተለያዩ ዘርፎች ትብብርን ማጠናከር ላይ ትኩረት ማድረጋቸውን የሱዳን የዜና ወኪል ሱና ዘግቧል። ሁለቱ መሪዎች በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል ባለው ቀጣይ ጦርነት ሳቢያ በሱዳን ያለውን የቅርብ ጊዜ ሁኔታ የገመገሙ ሲሆን ሰላምንና አካባቢያዊ ደህንነት ለማምጣት በሚረዱ መንገዶች ዙሪያ መወያየታቸውን ዘገባው አመልክቷል። በዚህ ወቅት አልቡርሃን ሱዳን ከኤርትራ ጋር ያላትን ስትራቴጂካዊ ግንኙነት ለማሳደግና ያላትን ቁርጠኝነት አጽንኦት
ሰጥተው አስመራ የሱዳንን አንድነትና መረጋጋት አስመልክቶ ለምታደርገው ድጋፍ አድናቆት ችረዋል። አክለውም መንግስታቸው በሁሉም ዘርፎች ከኤርትራ ጋር ትብብሩን ለመቀጠል ቁርጠኛ መሆኑን አጽንኦት ሰጥተዋል። አልቡርሃን በተጨማሪም የሁለቱንም ህዝቦች ጥቅም የሚያስጠብቅና የቀጠናዊ ደህንነትን የሚያጠናክር የላቀ ትብብር እንደሚኖር ያላቸውን ተስፋ ገልጸዋል። ወደ ቀጣዩ መረጃዎችን ስናልፍ በማርበርግ ቫይረስ ተይዛ በሕክምና ላይ የነበረች የ15 ዓመት ታዳጊ ከበሽታው በማገገም ወደ ቤቷ መመለሷ ተሰምቷል። የደቡብ ኢትዮጵያ ክልል ጤና ቢሮ በማርበርግ ቫይረስ ተይዛ በሕክምና ላይ የነበረች የ15 ዓመት ታዳጊ ከበሽታው በማገገም ከሕክምና ማዕከል መውጣቷን አስታውቀዋል። ቢሮው በማህበራዊ ትስስር ገጹ ትናንት ዳር 1 ቀን 2018 ዓ.ም ባወጣው መግለጫ በአምላክ ምትኩ የተባለች የ15 ዓመት ታዳጊ ቫይረሱ ተገኝቶባት የሕክምና ክትትል ሲደረግላት እንደነበር ገልጿል። የክልሉ የጤና ቢሮ ኃላፊ አቶ እንዳሻው ሽብሩ ታማሚዋ የማርበርግ ቫይረስ በሽታ ምልክት በማሳየቷ ሕክምና ሲደረግላት ቆይቶ የላቦራቶሪ ምርመራ ተደርጎላት ከቫይረሱ ነፃ መሆኗ በመረጋገጡ ከሕክምና ማዕከል እንድትወጣ ተደርጓል ብለዋል። በዚህም የ15 ዓመቷን ታዳጊ ጨምሮ 3 ሰዎች በተደረገላቸው ሕክምና ከማርበርግ ቫይረስ ማገገም ችለዋል። የቫይረሱ ምልክት በሚታይበት ወቅትም ወዲያውኑ ወደ ጤና ተቋም የሚመጡ አካላት የማገገም እድላቸው ሰፊ ስለመሆኑም የጤና ቢሮ ሐኪሞች አስገንዝበዋል። ትናንት ዳር 1 ቀን 140 ሰዎች ላይ በተደረገ የላቦራቶሪ ምርመራ በቫይረሱ የተያዘ ሰው አለመገኘቱን የጤና ሚኒስቴር መረጃ አመልክቷል። ቫይረሱ በጂንካ ከተማ ከተገኘበት ጊዜ ጀምሮ በአጠቃላይ ከተደረገ 488 የላቦራቶሪ ምርመራ 12 ሰዎች ላይ ቫይረሱ ሲገኝ 8 ሰዎች በበሽታው ህይወታቸው አልፏል። በአሁኑ ሰዓትም አንድ ሰው በሕክምና ላይ እንደሚገኝም ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ የጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሙስና ክስ ሙሉ በሙሉ ይቅርታ እንዲደረግላቸው ያቀረቡትን አቤቱታ በመቃወም በቴል አቪቭ በሚገኘው የፕሬዝዳንት አይዛክ ሄርዞግ መኖሪያ ቤት በቁጣ የተሞሉ እስራኤላውያን ተቃውሞ አሰምተዋል። የ76 ዓመቱ ኔታንያሁ በስልጣን ዘመናቸው ለረዥም ጊዜ በዘለቀው የሙስና ክስ ፕሬዝዳንታዊ ይቅርታ እንዲደረግላቸው ከጠየቁ ከሰዓታት በኋላ እሁድ ምሽት የተካሄደው ተቃውሞ ጥፋተኛነታቸውን ሳይቀበሉና ጸጸታቸውን ሳይገልጽ ነው በሚል ተቃውሞ ተቀስቅሷል። ነአማ ላዚሚን ጨምሮ የተቃዋሚ ህግ አውጪዎች በተቃውሞ ላይ በደርዘን የሚቆጠሩ አክቲቪስቶች ተቀላቅለዋል። ይቅርታ ማለት ባናና ሪፐብሊክ ነው በሚል መፈክር ከሄርዞግ የግል ቤት በራፍ ላይ በመሰብሰብ የይቅርታ ጥያቄውን ውድቅ እንዲደረግም ጠይቀዋል። ነአማ ላዚሚን ጨምሮም የተቃዋሚ ህግ አውጪዎች በተቃውሞ ላይ በደርዘን የሚቆጠሩ አክቲቪስቶች መቀላቀላቸው ተሰምቷል። ኔታንያሁ ይህችን ሀገር እንዴት እንዳፈራረሱ ዋጋ ሳይከፍሉ ምንም አይነት ኃላፊነት ሳይወስዱ ችሎቱ ሙሉ በሙሉ እንዲሰረዝ እየጠየቁ ነው ሲል ታዋቂው ጸረ መንግስት አክቲቪስት ሺክማ ብሬስለር ተናግራለች። አክላም የእስራኤል ሰዎች አደጋ ላይ ያለውን ነገር ይገነዘባሉ። እናም ይህ ችግር በእርግጥ የሀገራችን የወደፊት እጣ ፈንታ ነው በማለትም ተናግራለች። ወደ ቀጣዩ መረጃዎችን ስናልፍ የእስራኤልና ፍልስጤም ግጭት እንዲያበቃ የሁለት ሀገር የመፍትሄ ሀሳብ ተግባራዊ እንዲሆን የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጠይቀዋል። ከዚህ ዓለም በሞት የተለዩትን ርዕሰ ሊቃነ ጳጳሳት ፍራንሲስን ተክተው የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሆነው የተመረጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መንበረ ጵጵስናውን ከተረከበ ወዲህ ከአገር ውጭ የመጀመሪያው የሆነውን ጉብኝታቸውን በቱርክ ጀምረዋል። በቱርክ የነበራቸውን ቆይታ አጠናቀው ትናንትና እሁድ ቤሩት ከቱርክ ወደ ሊባኖስ እየተጓዙ በነበሩበት ወቅት አውሮፕላን ውስጥ በጉዞ ላይ ያሉ ጋዛን በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰጡት ምላሽ በእስራኤልና በፍልስጤም መካከል ላለው ዘመናት ያስቆጠረ ግጭትና ጦርነት ብቸኛው መፍትሄ የሁለት ሀገር የመፍትሄ ሀሳብን ተግባራዊ ማድረግ መሆኑን ተናግረዋል። እኛ ይህንን በምንልበት ወቅት እስራኤል ሀሳባችንን እንደማትቀበለው እናውቃለን። ነገር ግን ሁሌም በግጭትና በጦርነት ውስጥ ሆነው የሚኖርበትን የሁለቱ ሀገራት ችግር ፍትሐዊ በሆነ መንገድ ለመፍታት ብቸኛው መፍትሄ የሁለት ሀገር የመፍትሄ ሀሳብን መተግበር ነው ብለዋል። እኛ እስራኤል ጋርም ወዳጆች ነን። በሁለቱም ወገን ፍትህን ሊያሰፍን በሚችል መንገድ ሰላም እንዲወርድ አስታራቂ ድምፅ ሆነን ለመስራት እየሞከርን ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁለቱንም ወገኖች በሚጠቅም መልኩ ግጭቱን ለመፍታትና ፍትሐዊነትን ለማረጋገጥ ብቸኛው መንገድ የሁለት ሀገር የመፍትሄ ሀሳብን መተግበር መሆኑንም አጽንኦት ሰጥተውበታል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህን ይበሉ እንጂ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከማንኛውም አካል የሚመጡ ማረጋገጫዎች፣ የትዊተር ጽሁፎችና ገለጻዎች አያስፈልጉኝም ሲሉ ፍልስጤም ነጻ ሀገር እንድትሆን የሚፈቅደውን የሁለት ሀገራት የመፍትሄ ሀሳብ እንደማይቀበሉ በዚህ ወር መጀመሪያ ባደረጉት ንግግር መግለጻቸውን አልጀዚራ ዘግቧል። ከእስራኤል በተጨማሪ እስራኤል በኃይል የተቆጣጠረቻቸውን የዌስት ባንክና የምስራቅ ኢየሩሳሌም ግዛቶችን ያካተትና ድንበሩ የታወቀ ነጻ የፍልስጤም ሀገር ምስረታ እንዲኖር የሚሻው የሁለት ሀገራት መፍትሄ የሁለቱን ሀገራት ዘመናት ያስቆጠረ ግጭት ለመፍታት የተባበሩት መንግስታት ድርጅትን ጨምሮ በበርካታ አካላት በመፍትሄነት የሚቀርብ ሀሳብ መሆኑም ይታወቃል። በራፊቅ
ሃራሬ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ከፍተኛ አቀባበል የተደረገላቸው የመጀመሪያው አሜሪካዊ የሮማ ካቶሊካዊት ቤተክርስቲያን መሪ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሊባኖስ በርካታ ቦታዎችን ተዘዋውረው የሚጎበኙ ሲሆን ዛሬ ከሰዓት ከአረብ ሀገራት ውስጥ ብቸኛው ክርስቲያን የአገር መሪ የሆኑትን የሊባኖሱ ፕሬዚዳንት ጆሴፍ አውን ጳጳሱን በቤተ መንግስታቸው ተቀብለው እንደሚያነጋግሯቸውም ታውቋል። በአሁኑ ሰዓትም በሂዝቦላ ምክንያት ከእስራኤል የቦምብ ድብደባ እየደረሰባት በምትገኘው ሊባኖስ የርዕሰ ሊቃነ ጳጳሳቱ ጉብኝት የሰላም ተስፋን ይዞ ይመጣል በሚል በአገሪቱ ዜጎች ዘንድ ተስፋ የተጣለበት መሆኑን በዘገባው ተመላክቷል።